Hi, I'm Sanai from Bronx English, and now welcome to our English tenses series. በዚህ ክላስ የምናየው present simple ይሆናል። present simple መቼ እንደምንጠቀመው እንዴት እንደምንጠቀመውና ሁላችንም ደግሞ የምንሰራቸውን ስህተቶች አንድ ላይ ኮምፓይል አድርጌ በአንድ ቪዲዮ ብቻ አሳያችኋለሁ። ኤንድ ከሱም በተጨማሪ ደግሞ ብዙ ኤግዛምፕሎችን እናም ፕራክቲስ ኤክሰርሳይዝስ ወይም ደግሞ የልምድ ኤክሰርሳይዞችን አዘጋጅቼ አንድ ላይ እየሰራናቸው እንሄዳለን። ዝግጁ ከሆናችሁ መጀመር እንችላለን። እንዳልኳችሁ እንጀምር። ኦኬ። የመጀመሪያው ቴንስ ስንል ቴንስ ማለት አንድ ነገር መቼ እንደተፈጠረ የሚነግረን ነው ማለት ነው። አንድ ድርጊት መቼ እንደተፈጠረ የምናውቅበት ነው ቴንስ ማለት ኮንሰፕቱ ማለት ነው። ተፈጥሯል ወይስ እየተፈጠረ ነው አሁን ወይስ ወደፊት ገና ይፈጠራል የሚለውን የሚነግሩ ነው። ናው ዛሬ የምናየው ስለ ፕሬዘንት ወይም ደግሞ ስለ አሁን ስናወራ የምንጠቀማቸው ሁለቱ ዋና ዋናና የተለመዱ ቴንሶችን ይሆናል። እነሱም እነማን ናቸው? ፕሬዘንት ሲምፕል ስክሪን ላይ እንደምታዩት፣ ሁለተኛው ደግሞ ፕሬዘንት ኮንቲኒዩስ ወይም ፕሬዘንት ፕሮግሬሲቭ ተብሎ ይጠራል። ፕሬዘንት ፕሮግሬሲቭ there you go. ፕሬዘንት ሲምፕል፣ ፕሬዘንት ፕሮግሬሲቭ ሁለቱም ስለ አሁን ስናወራ የምንጠቀማቸው ቴንሶች ናቸው። ናው እዚህ ላይ እንድታዩ የምፈልገው ምሳሌዋን ብቻ እዩልኝ። ኦኬ የመጀመሪያው ፕሬዘንት ሲምፕል ላይ ልሂድና ምን ይላል ይሄ? I work አይደል? ከዛ ፕሬዘንት ኮንቲኒዩስ ላይ መጣ ደግሞ ምን ሆነች? I am working. I work አለ I am working አለ። ልዩነት አላቸው? እስቲ አስቡ ዝም ብላችሁ። እኔ ከመንገሬ በፊት ምንድነው ልዩነታቸው? ኮንሰፕት ላይ ነው? ሐሳብ ላይ ነው? ትርጉማቸው ይለያያል። I work እና I am working ኦኬ ልዩነት አላቸው። I am working ስንል እየሰራው ነው እያላችሁ ያላችሁት። ኦኬ I am working እየሰራው ነው። I work ደግሞ እንደዚሁ ጠቅለል አድርጋችሁ እሰራለሁ እያላችሁ። I work ስትሉ እሰራለሁ፣ I am working ደግሞ እየሰራው ነው። ታዲያ present continuous ከተጠቀማችሁ እንደዚህ እዚህ ላይ እንደምታዩት I am working እንደሚለው ማለት ነው። ing አለ እዚህ ጋር። I am eating, I am working, I am ምናምኒንግ እያላችሁ ከተናገራችሁ ስለ ቴምፖራሪ ነገሮች ለመናገር ትጠቀሙበታላችሁ፣ ወይም ደግሞ አሁን እየተከናወኑ ስላሉ ነገሮች ማለት ነው። ናው ወይም ቴምፖራሪ። ለምሳሌ I am working ስል በማወራበት ቅጽበት እየሰራው ነው ማለት ነው። ኦኬ እየሰራው ነው ብዬ እየተናገርኩ። I work ስል ግን ፕሬዘንት ሲምፕል ላይ ነውና I work ብዬ ስናገር እንደዚህ ጠቅለል አድርጌ ጀነራሊ ነው እያወራ ያለሁት ማለት ነው። እዚህ ላይ እንደምታዩት ጀነራል ነው ወይም ፐርማነንት ነው ማለት ነው። እንደዚሁ ጠቅለል ያለ እሰራለሁ እያልኩ ነው። ናው በዚህ ከተግባባን ከኔ ጋር ምለውን ትደግማላችሁ። ኦኬ እንዳልኳችሁ ዛሬ የምናየው ፕሬዘንት ሲምፕል ይሆናል። አብራችሁን ድገሙ እስቲ የምላቸው ምሳሌዎች። I work, I work, you work, we work, they work, he works, she works, it works። ለምሳሌ የሆነ ላፕቶፕ ኮምፒውተር ይሰራል ስንል it works እንላለን ማለት ነው። it የተጠቀምነው ለዛ ነው። ናው እዚህ ላይ ልብ ካላችሁ አንዳንዶቹ work ሲሆኑ አሉ፣ አንዳንዶቹ ደግሞ work ብቻ አለ። እሱን አትጨነቁበት፣ ወደ በኋላ እንመጣበታለን። ግን በቃ በጥቅሉ present simple ምን እንደሚመስል ለጆሮአችሁ እንድትሰሙ ስለፈለኩ ነው። ኦኬ አሁን በቀጣዩ ፓርት ደግሞ የpresent simple አጠቃቀምና መቼ እንደምንጠቀመው አሳያችኋለሁ ማለት ነው። ኦኬ በዚህኛው ክፍላችን ደግሞ present simpleን መቼ እንደምንጠቀምበት አሳያችኋለሁ። ኦኬ ናው ፕሬዘንት ሲምፕል ዋና 3 ጥቅሞች አሉት። የመጀመሪያው እዚህ ላይ እንደምታዩት ፐርማነንት ወይም ደግሞ ቋሚ ስለሆኑ ነገሮች ስታወሩ ትጠቀሙበታላችሁ። ምንድናቸው ቋሚ? ለምሳሌ we live in New York ካልኩ ኒውዮርክ ውስጥ እንኖራለን እያልኩ ነው። ይሄ ስለኛ ቋሚ ነገር ነው ማለት ነው፣ የሚቀየር አይደለም። ኦፍ ኮርስ የሆነ ሰዓት ላይ ኒውዮርክን ለቀን እንወጣ እንችላለን። አሁን ላይ ግን ፕሬዘንት ላይ ቋሚ ነው ማለት ነው። ቴምፖራሪ ወይም ጊዜያዊ ነገር አይደለም፣ ጀስት ሁሌ እየኖር ነው በየቀኑ። ሁለተኛውን ምሳሌ ደግሞ ይሄ he works at a bank፣ he works at a bank እሱ ባንክ ውስጥ ይሰራል እያልኩ ነው። መቼ? ይሄም ስለዛ ሰውዬ ቋሚ ነገር ነው። ቋሚ ማለት ስለናንተ ሊሆን ይችላል፣ ስለሌላ ሰው ህይወታቸው ላይ ፐርማነንት የሆኑ ሲቹዌሽኖችን ስትናገሩ ትጠቀሙበታላችሁ፣ እውነታዎችን ማለት ነው። ለምሳሌ ስለኔ ምን ቋሚ ነገር ሊኖር ይችላል? I speak English ይኸው
I speak English እንግሊዘኛ አወራለሁ። ይሄም ስለኔ ቋሚ ነገር ነው፣ ቶሎ የምቀይረው ነገር አይደለም ማለት ነው። ሶ ፐርማነንት ማለት እሱ ነው። እሺ አልጠገባችሁም? ሁለተኛ ኤግዛምፕል ጨምርላችሁ። I have a girlfriend ሶ girlfriend አለኝ እያልኩ ነው። ይሄም ስለኔ ቋሚ የሆነ ነገር ነው ማለት ነው። ናው ሁለተኛው ጥቅሙ ደግሞ የሲምፕል ፕሬዘንት ሩቲንስ ወይም ስለ ልማዶች። ኦኬ ሩቲንስ ማለት ደጋግማችሁ የምታደርጓቸው ድርጊቶች ወይም ልማዶቻችሁ ማለት ናቸው። ስታወሩ ትጠቀሙታላችሁ ፕሬዘንት ስም። ለምሳሌ I wake up at 12 o'clock ካልኩ I wake up at 12 o'clock 12 ሰዓት ላይ እነሳለሁ እያልኩ ነው። ሶ ይሄ የኔ ልማድ ነው ማለት ነው። I wake up at 12 o'clock አንዳንዴ እኮ ላልነሳ እችላለሁ፣ ግን በቃ ልማዴ 12 ሰዓት ነው የምነሳው። ሁለተኛው ደግሞ I go to sleep at 11 o'clock ይሄም ተመሳሳይ 11 ሰዓት ላይ እተኛለሁ። ልማዴ ነው፣ ሩቲኔ ነው። ሶ ፕሬዘንት ሲምፕል ተጠቅሜ እናገራለሁ I wake up። ሶስተኛው የፕሬዘንት ሲምፕል ጥቅሙ ደግሞ ስለ ፋክት ስናወራ፣ ኦኬ ፋክት ማለት እውነታ ማለት ነው። ሶ ስለ እውነቶች ስናወራ እንጠቀምበታለን። ለምሳሌ ፀሐይ በምስራቅ በኩል ትወጣለች። ይሄ እውነታ ነው፣ አይቀየርም አይደለ? ሶ በፕሬዘንት ሲምፕል እናገራለሁ ማለት ነው። the sun rises in the east ሶ ፀሐይዋ በምስራቅ በኩል ትወጣለች እያልኩ ነው። ናው እዚህ ጋር rises ናት ቨርባችን። የመጨረሻውን ግን እዩልኝ። ኦኬ ፍሪኩዌንሲ የምትለዋን ምሳሌዋን እንድታዩልኝ እንፈልጋለሁ። ሶ it says she always takes the bus ምን እያለ? ኦኬ ሶ ትርጉሙ እሷ ሁልጊዜ ባስ ነው የምትጠቀመው እያለ አይደለ? ሶ ሁልጊዜ ባስ ትጠቀማለች ስንል she always takes the bus አልኩ። እዚህ ውስጥ ሁልጊዜ የምትለዋ ቃል የትኛዋ ናት? ናይስ የስ always ትባላለች። ሶ እቺ ቃል ምን ትባላለች? ፍሪኩዌንሲ ወርድ ትባላለች። ኦኬ እዚህ ጋር ፍሪኩዌንሲ ማለት አንድ ድርጊት በምን ያህል ድግግሞሽ እንደምታደርጉት የምትገልጹበት ቃል ማለት ነው። ሶ አንድ ድርጊት በምን ያህል ጊዜ ድግግሞሽ እንደሚደረግ ስንናገርም ፕሬዘንት ሲምፕል ተጠቅማችሁ ትናገራላችሁ ማለት ነው። ሶ ፍሪኩዌንሲ ወርድስ እነማን ሊሆኑ ይችላሉ? እዚህ ጋር ላምጣችሁ፣ ግራፍ ነገር ሰርቼላችኋለሁ። አንደኛው never ነው፣ ሁለተኛው rarely ነው፣ ሶስተኛው sometimes ነው፣ አራተኛው often፣ አምስተኛው ደግሞ always። እነዚህ ፍሪኩዌንሲ ወርድስ ይባላሉ። ሶ እያንዳንዱን እናያቸው። የመጀመሪያው never ማለት 0% ወይም ደግሞ በጭራሽ ማለት ነው። ኦኬ ለአማርኛ ጽሁፌ እንግዲህ ይቅርታ። ሶ በጭራሽ ስንል never እንላለን። ለምሳሌ እዚች ጋር ያዙ። I never drink coffee ሶ I never drink coffee ስል ቡና በጭራሽ አልጠጣም እያልኩ ነው። ኦኬ ሶ መቼም አይፈጠርም never ብላችሁ ከተናገራችሁ። ሁለተኛው ደግሞ rarely ነች። rarely ማለት ከስንት አንዴ ማለት ነው። ኦኬ rarely means ከ10 እስከ 20% ጊዜ የሚፈጠር ነገሮችን rarely ብላችሁ መናገር ትችላላችሁ። ኦኬ ትንሽ ዝቅ ላድርግላችሁና ላሳያችሁ ሌሎች። ሶ rarely ከተጠቀማችሁ ከስንት አንዴ እያላችሁ ነው። በቃ አይፈጠርም ማለት ትችላለህ። ለምሳሌ I rarely call her ሶ I rarely call her ስል መሃል ላይ rarely አስገብቻለሁ። ከስንት አንዴ ነው የምደውልላት እያለ ነው። ኦኬ I rarely call her ከስንት አንዴ። ቀጥለን ደግሞ sometimes ስትሉ አልፎ ወይም 50% of the time ማለት ነው። ኦኬ sometimes ማለት and then often ደግሞ አብዛኛውን ጊዜ ስትሉ አብዛኛውን ጊዜ often ኦኬ አብዛኛውን ጊዜ። ለምሳሌ I often visit my family ካልኩ አብዛኛውን ጊዜ ቤተሰቦቼን እጎበኛለሁ ጠይቃለሁ ማለት ነው። I often visit my family። የመጨረሻው ደግሞ always ኦኬ always ማለት ያው እንደገመታችሁት ሁሌ always ሁሌ ማለት ነው። so I always wake up at 12 ማለት ሁሌ 12 ሰዓት ላይ ነው የምነሳው ማለት ነው። ናው አሁን ያየናቸው የፕሬዘንት ሲምፕል አጠቃቀምና መቼ እንደምንጠቀምበት ነው።
ቀጣይ ፓርት ላይ ማሳያችሁ ደግሞ ፎርሞቹን ይሆናል ማለት ነው። በደንብ ትንትና አድርጌ ፖዚቲቭ እንዴት እንደምትጽፉ ከዛ ኔጌቲቭ እንዴት እንደምታደርጉት ጥያቄ መጠየቅ ስትፈልጉ ደግሞ እንዴት እንደምትጠይቁ አሳያችኋለሁ ማለት ነው። ተከታተሉ። ኦኬ ሶ ወደ ዋናው ፓርት መተናል። የፕሬዘንት ሲምፕል ፎርሞቹ እነማን ናቸው፣ እንዴት እንደምትመሰርቱ አሳያችኋለሁ በዚህ ክፍል። ናው እዚች ጋር ይሉኝ እሰራለሁ ስትሉኝ አይ ወርክ ትላላችሁ። ትሰራለህ ስትሉኝ ላይ ደግሞ ዩ ወርክ ትላላችሁ። እንሰራለን ስትሉ ዊ ወርክ፣ ይሰራሉ እነሱ ስትሉ ደግሞ they work ትላላችሁ ማለት ነው። ሶ አይ ዩ ዊ ዘይ እነዚህ አራቱም ወርክን ወሰዱ ማለት ነው። ሶ ድርጊት ቃሏን ምንም ሳነካ ሳንጨምር ሳንቀንስ እናስገባታለን ከነዚህ አራቱም ጋር። ግን በተቃራኒ እታች ወርዳችሁ ስታዩት he works፣ she works፣ it works አለን ማለት ነው። ሶ he she it ደግሞ ድርጊት ቃሏ ላይ ኤስ ጨመሩ ማለት ነው። ሶ እዚች ላይ ኤሳችንን እንጨምራለን። ወርክ የነበረው ወርክስ ሆነ። ሶ ሂ ሺ ኢት ወርክስ ይወስዳል። ድርጊቶቹን ሁሉንም ኤስ ኤስ እየጨመራችሁ ልክ ወርክ ላይ እንደጨመር ነው ማለት ነው። አሁን እነዚህ ፖዘቲቭ ናቸው። ለምሳሌ እሰራለሁ ስትሉኝ አይ ወርክ፣ ይሰራል ስትሉኝ እሱ ግን ሂ ወርክስ። ኦኬ ሂ ወርክስ። አሁን እዚህ ላይ ምሳሌ ላሳያችሁ። እዚህ ጋር ላምጣችሁ ነው የፖዘቲቭ ኤግዛምፕል። ቶዮታ እነዳለሁ በሉኝ። እኔ አይ ድራይቭ ቶዮታ፣ አይ ድራይቭ ቶዮታ ትላላችሁ። ቶዮታ እነዳለሁ። እሱ ቶዮታ ይነዳል ስትሉኝ ግን ያው ድራይቭ ላይ ምን መጨመር ነው? ኤስ ትጨምራላችሁ ማለት ነው። ሶ ሂ ድራይቭስ ኤ ቶዮታ። ሶ ኤስ ጨመር። ሂ ድራይቭስ ቶዮታ። ተመሳሳይ ጃፓን እንኖራለን ስትሉኝ ዊ ስለሆነ ምንም አይወስድም ድርጊቱ። ዊ ሊቭ ኢን ጃፓን። ግን እሷ ጃፓን ትኖራለች ማለት ብትፈልጉ ኖሩ ሺ ሊቭስ ኢን ጃፓን። there you go። ስለዚህ ሺ ላይ ምን ጨመራችሁ? ኤስ ድርጊቷ ላይ ማለት ነው። ኦኬ ሺ ሊቭስ አረጋችሁት። ነው በዚህ ከተግባባን ወደ ኔጌቲቭ ደግሞ እንሄዳለን። ኔጌቲቭ ላይ ስትመጡ ደግሞ አይ ወርክ የነበረው አይ ዶንት ወርክ። ሶ ዱ ኖት ነው የምትጠቀሙት፣ ግን ደግሞ ዱ ኖት ስታጠር ዶንት ትሆናለች ማለት ነው። ሶ አይ ዶንት ወርክ፣ ዩ ዶንት ወርክ፣ ዊ ዶንት ወርክ፣ they don't work። so do not ትጠቀማላችሁ ለነዚህ አራቱ ማለት ነው። I you we they። okay so እዚህ ጋር ላምጣችሁና I you we they እነዚህ አራቱ ፖዚቲቭ ሲሆን work live ምናምን እያልን እንሄዳለን። ኔጌቲቭ ሲሆን ግን don't ትጨምሩና ከዛ ቃሉን ማለት ነው don't work አንሰራም ማለት ነው። ኦኬ ለምሳሌ አልሰራም ስትሉኝ አይ ዶንት ወርክ። አትፈራም አንተ ስትሉኝ ለኔ ዩ ዶንት ወርክ። እኛ አንሰራም ስትሉኝ ዊ ዶንት ወርክ። እነሱ አይሰሩም ተመሳሳይ they don't work ይሆናል ማለት ነው። ይሄ ኔጌቲቭ ነው። ሶ ዶንት ትጨምራላችሁ እነዚህ አራቱም ላይ። ግን እነዛ ሶስቱም አፈንጋንጮች ሂ ሺ ኢት እነዚህ ሶስቱም ዶንት ሳይሆን የሚወስዱት ዳዝንት ይወስዳል። ኦኬ ዳዝ ናት። ሶ ዳዝ ናት ሲያጥር ዳዝንት ይሆናል። እዚች ጋር ግን እንደሚበሉ ቨርቧ ወደ ድሮ ተመለሰች ማለት ነው። ምንም አልተነካችም፣ ኤስ አልተጨመረባትም። ወርክ የምትለው እንዳለችው ተወሰደች ዳዝንት ስላለ። ስለዚህ እሱ አይሰራም ስትሉኝ ሂ ዳዝንት ወርክ፣ ሂ ዳዝንት ወርክ። እሷ አትሰራም ሺ ዳዝንት ወርክ። ነገርየው አይሰራም። ለምሳሌ ይሄ አይሰራም ስትሉኝ it doesn't work። ከሰው ውጭ ለሆነ ነገር it እንጠቀማለን ማለት ነው። so he doesn't work፣ she doesn't work፣ it doesn't work። ልብ በሉ he she it doesn't እያሉ ይሄዳሉ ማለት ነው። ኦኬ አይሰራም አትሰራም ምናምን ኤኒቲንግ። ለምሳሌ እዚህ ጋር ላምጣችሁና ኤግዛምፕል አያጠናም በሉኝ እስቲ። እሱ አያጠናም ሂ ስለሆነ ዶንት ነው የሚወስደው ዳዝንት።
doesn't. He doesn't study. አያጠናም። He doesn't study. እሷ አዲስ አበባ አትኖርም ማለት ስትፈልጉ she doesn't live in Addis. She doesn't live in Addis. So አያችሁ doesn't ትጠቀማላችሁ ማለት ነው። now ወደ ዋናው ጉዳይ ልምጣላችሁና ጥያቄ ማድረግ ብዙዎቻችሁ ስትቸገሩ ያለው so present simple ላይ እንዴት ነው መጠየቅ የምንችለው? so I work እሰራለሁ ነው። I don't work አልሰራም ነው። ትሰራለህ እንዴ ብላችሁ መጠየቅ ስትፈልጉ ምንድነው የምትጠቀሙት? so ተመሳሳይ አምጥቼላችኋለሁ። ከፊት do ታወጣውና ለነዚህ ሶስቱም ደግሞ does ከፊት ትወጣና ከዛ በቃ በዚህ መሰረት መስራት ማለት ነው። ለምሳሌ እሰራለሁ እንዴ በሉ እስቲ። ያው መጠየቅ ባይኖርብንም ለፎርሙ እስቲ እሰራለሁ እንዴ ብላችሁ ጠይቁ። do I work እሰራለህ እንዴ ስትሉ ይለኔስ do you work እንሰራለን እንዴ do we work እንሰራለን እንዴ ከዛ ደግሞ ይሰራሉ እንዴ እነሱ do they work እንላለን ማለት ነው። ኦኬ do they work now እነዚህ ሶስቱም ግን አፈንጋጮቹ does እንጠቀማለን ለሂ ሺ እና it ልብ በሉ። ለምሳሌ እሱ ይሰራል እንዴ በሉ does he work እሷ ትሰራለች እንዴ does she work ይሰራል እንዴ ይሄ ነገር ይሰራል does it work so does እንጠቀማለን። ኦኬ ለነዛዎቹ I you we they do he she it ደግሞ does እንጠቀማለን ከፊት እናወጣለን። እዚህ ጋርም ልብ በሉ ቨርቦቹ ምንም አልተጨመረባቸውም ኤስ ምናምን ነገር የለባቸውም። ኤስ የምትጨምሩት እዚህ ፖዚቲቭ ላይ ሲሆን ማለት ነው ስትናገሩ። ናው እነዚህ do you work ተብላችሁ ከተጠየቃችሁ ለምሳሌ do you work ተብላችሁ ከተጠየቃችሁ ሁለት መልስ ነው ያላችሁ። እነዚህ ጥያቄዎች በዚህ መሰረት ከተጠየቃችሁ ወይ yes ብላችሁ ትመልሳላችሁ ወይ ደግሞ no ብላችሁ ትመልሳላችሁ። ግን yes እና no ብቻ ሳይሆን ትክክለኛ ጥያቄዎች እንዴት ነው መረጃ ከሰው ማግኘት የምትችሉት? ለምሳሌ የት ነው የምትሰራው? መቼ ነው የምትነሳው ከእንቅልፍ? ኦኬ ከማን ጋር ነው የምትኖረው እያላችሁ ስትጠይቁ የምትጠቀሟቸው እነዚህ ናቸው። ከፊታቸው WH words የሚባሉትን መጨመር ብቻ ነው። ሶ እንደዛ አይነት ጥያቄዎች መጠየቅ ስትፈልጉ በጣም ቀላል ነው። do does የነበሩት ከፊታቸው ብቻ አንድ ቃል መጨመር WH words የምንላቸው ማለት ነው። የት፣ መቼ፣ እንዴት፣ ማን፣ ምን፣ ለምን የሚሉት WH words አሉ ማለት ነው። ለምሳሌ የት ነው የምትኖረው ስትሉኝ where do you live? ኦኬ ይሄው do የነበረችው እዚች ጋር WH wordን ጨመርኩባት ማለት ነው። እዚች ጋር መጣች። so where do you live? የት ነው የምትኖረው? የት ነው የምትሰራው ማለት ስትፈልጉም ደግሞ ለምሳሌ በዚህ መሰረት where do you work? እሷ የት ነው የምትሰራው ማለት ስትፈልጉ ተመሳሳይ where does she work እዚህ ጋር ይመጣል ማለት ነው። so የት ለማለት where ስለምንል where does she work? where does he work እንላለን። where do you live እንላለን ማለት ነው። so ምንም ሳንጨምር ሳንቀንስ የቅድሞችን ጥያቄዎች ከፊታቸው ብቻ WH words መጠቀም። ሌላ ምን ትሰራለህ ስትሉኝ what do you do ካላችሁኝ ምን ትሰራለህ እያላችሁኝ እዚች ጋር ምን ጨመርን? what ብቻ ጨመርን። now WH words እነማን ናቸው ብላችሁ ልትጠይቁኝ ትችላላችሁ። so እነሱን ላሳያችሁ አንድ አፍታ። so WH words ወይም ለመጠየቅ የምንጠቀማቸው ቃላት of course ብዙ ናቸው ግን ዋናዎቹ 6 ናቸው። የመጀመሪያው what ነው what ወይም ደግሞ ምን። ሁለተኛው when ወይም ደግሞ መቼ። ሶስተኛው ደግሞ where ሰምታችሁ አታውቁም? where ሲባል ይሄ ደግሞ የት ማለት ነው። አራተኛው how እንዴት። አምስተኛው why ለምን። ስድስተኛውና የመጨረሻው ደግሞ who ማን ወይም ደግሞ ማንን ማለት ነው። ሶ እነዚህ ስድስቱም WH words ይባላሉ። ሶ እነዚህን ከፊታቸው እያመጣችሁ መጠየቅ ትችላላችሁ። ለምሳሌ
ትሰራለህ እንዴ ስትሉኝ ቅድም ምን ብላችሁ ጠይቃችሁኛል? ዱ ዩ ወርክ ብላችሁ ነበር። ትሰራለህ እንዴ? ዱ ዩ ወርክ ትሰራለህ እንዴ? ዱ ዩ ወርክ ብላችሁኝ ጠይቃችሁኛል። ለምሳሌ የት ነው የምትሰራው ስትሉ ዌር ዱ ዩ ወርክ ዌርን ታመጣላችሁ እዚች ጋር። የት ነው የምትሰራው? ዌር ዱ ዩ ወርክ። ኦኬ እንዴት ነው የምትሰራው? ሃው ዱ ዩ ወርክ ሃው ዱ ዩ ወርክ። ለምንድን ነው የምትሰራው? ዋይ ዱ ዩ ወርክ። ሶ እነዚህን ከፊት እየጨመራችሁ በቃ ማገናኘት ነው ጥያቄ ስትጠይቁ ማለት ነው። ዱ ዩ ግን እንዳትረሳ መሃል ላይ ዳዝ እና ዱ መቼም እንዳትረሷቸው። ብዙ ሰው የሚሸወደው ደግሞ እሱ ጋር ነው። ሶ በቀላሉ የፕሬዘንት ሲምፕል ፖዚቲቭ ኔጌቲቭ እና ኩዌስችን ወይም ጥያቄ እንዴት እንደምታደርጉ እዚህ ላይ ያለላችሁ ማለት ነው። ቀጥለን የምናየው ደግሞ ስለ ስፔሊንግ እንመጣበታለን። ኤስ ስንጨምር መቼ ነው፣ ኢኤስ መቼ ነው የምንጨምረው፣ አይኢኤስስ መቼ ነው የምንጨምረው ብለን በታትነን እናያቸዋለን። እነሱ ና ወደ ስፔሊንጉ እንመጣለን፣ ወደ ጽሁፉ ማለት ነው። ኦኬ ሶ ቅድም እንዳልኳችሁ ሂ ሺ ኢት ሲሆኑ ቨርቦቹ ላይ ኤስ ኢኤስ ወይም አይኢኤስ እንጨምርባቸዋለን ብያቸዋለሁ። መቼ ነው እንደዛ የሚሆነው? አንድ ላይ ነው የሚሆነው። ኦኬ የመጀመሪያው ሞስት ቨርብስ ወይም አብዛኞቹ ድርጊቶች ማንን ይጨምራሉ? ከኋላቸው ኤስ ብቻ ይጨምራሉ። ለምሳሌ ዳንስ የነበረው ዳንስስ ሆነ። ኩክ የነበረው ኤስ ብቻ ተጨመረችና ኩክስ። ስሊፕ የነበረው ኤስ ብቻ ተጨመረችና ስሊፕስ ሆነ ማለት ነው። አብዛኞቹ ቨርቦች ኤስ ብቻ ይጠቀማሉ። ሁለተኛው ደግሞ በእነዚህ የሚያልቁ ቃላቶች ወይም ድርጊቶች ኤስ፣ ኤስኤች፣ ሲኤች እና በኤክስ ካለቁ ከነዚህ ውስጥ ከአራቱም ውስጥ በአንዶቹ ካለቁ ኤስ ብቻ ሳይሆን የምትጨምሩት ኢኤስን ትጨምራላችሁ። ኦኬ ኢኤስ ልብ በሉ። ለምሳሌ ኪስ በኤስ አለቀ። ሶ ኪስስ ስል ኢኤስ ጨምራለሁ ማለት ነው። ኦኬ ሶ በኤስ ስላለቀ ኢኤስን ጨምራለሁ። ኪስስ። ዋሽ የነበረው በኤስ ኤች አለቀ ወይም በሽ ሶ ዋሽስ ኢኤስ ጨምራለሁ። ፒች የነበረው በሲኤች አለቀ ይሄም ፒችስ ስል ኤስ ብቻ ሳይሆን የምጨምረው ኢኤስ ማለት ነው። ፊክስም ተመሳሳይ በኤክስ ስላለቀ ኢኤስ ጨመርኩበት ፊክስስ ስል ማለት ነው። ኦኬ ሶ በአራቱም ኤስ፣ ኤስኤች፣ ሲኤች እና ኤክስ ካለቀ አንድ ቨርብ ኢኤስ ጨምሩበታላችሁ ማለት ነው። ከሲንጉላር ወይም ከሂ ሺ ኢት ጋር ሲመጣ። ቀጥሎ የምናየው ደግሞ በአይ በዋይ ሲጨርስ አንድ ቨርብ በዋይ ጨረሰ ማለት ስንቀይረው ዋይዋን እናስቀርና ዋይዋን አጥፍተን አይኢኤስ እንጨምርበታለን ማለት ነው። ኦኬ ልብ በሉ። ዋይ ትጠፋና አይኢኤስ ይጨምርበታል። በምን ካለቀ? በዋይ። ለምሳሌ ስተዲ የመጨረሻ ፊደሉ ዋይ ነው። ሶ ስተዲስ ይሆናል። ትራይ ትራይስ ይሆናል። አይ ኢ ኤስ ተጨምሮበት ማለት ነው። ኦኬ ትራይስ ሆነ። ናው በቃ ጨረሳችሁ። ግን እዚች ጋር ልብ ማለት ያለባችሁ ፕሌይ ለምሳሌ በዋይ ነው ያለቀው፣ ግን ስንቀይረው ፕሌይስ ብለን እንደዚህ አንጽፍ አይኤስ አንጨምርም ማለት ለምንድን ነው? ሲጻፍ እንደዚህ ብቻ የሚሆነው ከዋይ በፊት ያለችው ቃል ቫወል ከሆነች ልክ ኤ አያችኋት። ከዋይ በፊት ያለችው ቃል ቫወል ከሆነች ቫወል እነማን ናቸው? እነ ኤ፣ ኢ፣ አይ፣ ኦ፣ ዩ። ሶ ከዋይ በፊት የመጣችው ፊደል ከነዚህ ከአምስቱም ውስጥ አንዷ ከሆነች ከቫወሎች ውስጥ አንዷ ከሆነች ኤስ ብቻ ትጨምሩበታላችሁ ማለት ነው። ኦኬ ለምሳሌ ከፕሌይ ከዋይ በፊት ያመጣናት ኤ ስለሆነች ያው ኤ ቫወል ናት። ሶ ፕሌይ ስንል ኤስ ብቻ እንጨምራለን። ሌላ ለምሳሌ ልስጣችሁ። ኢንጆይ ኢንጆይስ ትሆናለች ኦ ስለሆነች ማለት ነው ከዋይ በፊት ያለችው። ሶ ጨረሳችሁ በቃ ስፔሊንግም አያስቸግረችሁ። አሁን ቀጥለን የምናየው ደግሞ ጥያቄዎች ስንጠየቅ በተለይ የስ ኦር ኖ ኩዌስችንስ ስንጠየቅ በፕሬዘንት ሲምፕል እንዴት በስርዓት መመለስ እንደምንችል አሳያችኋለሁ ማለት ነው። ናው ቃል እንደገባሁላችሁ አሁን ደግሞ የምናየው በፕሬዘንት ሲምፕል ከተጠየቃችሁ እንዴት የስ እና ኖ እያላችሁ መመለስ እንደምትችሉ አሳያችኋለሁ ማለት ነው። ተከታተሉኝ። የመጀመሪያው ምሳሌ አይተን ነው የምንጀምረው። ኦኬ ዱ ዜይ ኒድ ሄልፕ ብዬ ከጠየቅኳችሁ፣ ኦኬ ዱ ዜይ ኒድ ሄልፕ እገዛ ያስፈልጋቸዋል ብዬ እየጠየቅኳችሁ ነው አይደለ? ዱ ዜይ ኒድ ሄልፕ ሶ ስትመልሱ የስ ዜይ ዱ አዎ ያስፈልጋቸዋል፣ ኖ ዜይ ዶንት አይ አያስፈልጋቸውም። ሶ እዚህ ጋር ልብ በሉ። ዱ ዜይ ብዬ ስለጠየቅኳችሁ ዜይ እያላችሁ ነው የምትመልሱት። ስለነሱ ስለሆነ እያወራን ያለ ነው። ሶ ዜይ እያላችሁ ነው የምትመልሱት። ከዛ ደግሞ ዱ የነበረችው በተጠየቃችሁባት ኦግዚላሪ እዚች ጋር ታመጣታላችሁ ማለት ነው። አዎ ያስፈልጋቸዋል ስትሉ የስ ዜይ ዱ፣
አያስፈልጋቸውም ደግሞ no they don't that's it ጨርስ። ሌላ ምሳሌ ላሳያችሁ። ስለ እሱ እናውራና does he speak French ብዬ ከጠየኳችሁ እዚህ ጋር ልብ በሉ does ናት መጀመሪያ so does he speak French ፈረንሳይኛ ያወራል እሱ? አዎ ያወራል ስትሉኝ yes he does okay yes he does አዎ ያወራል። አያወራም ስትሉኝ ደግሞ no he doesn't ይኸው does ችጋለች ማለት ነው። so no he doesn't yes he does እያላችሁ መመለስ ትችላላችሁ። ለምሳሌ ሌላ does he have a car መኪና አለው እሱ does he have a car yes he does no he doesn't በdoes ስለተጠየቃችሁ ማለት ነው። ሌላ ደግሞ do you like this song ካልኳችሁ ይሄን ዘፈን ትወደዋለህ ተመቸህ do you like this song of course በዱ ነው የተጠየቃችሁት so በዱ ነው እየመለሳችሁ ያላችሁት yes I do no I don't ግን እዚች ጋር do you ብዬ ለምንድን ነው I የተጠቀምኩት ስመልስ ብላችሁ ከጠየቃችሁ do you ብዬ ስጠይቅ ስላንተ ወይ ስላንቺ እየጠየቅኩ ነው ስለናንተ ማለት ነው so ይሄን ዘፈን ተመቸህ ካልኩ አዎ ተመቸኝ ትላላችሁ አይደል so yes I do no I don't ስለራሳችሁ ስለሆነ ማለት ነው so do you ተብላችሁ ስትጠየቁ yes I do no I don't so በተጠየቃችሁበት መመለስ ብቻ ነው። ሌላ ምሳሌ ልስጣችሁ እዚህ ጋር ላምጣችሁ ነው do you know her ታውቃታለህ do you know her ስትመልሱ yes I ስለናንተ ስለተጠየቃችሁ ማለት ነው። ከዛ እዚች ጋር do yes I do አላቃትም ስትሉ ደግሞ no I don't በቃ ምንም የምትጨምሩት የምትቀንሱት ነገር የላችሁ do you know her yes I do no I don't ሌላ does she speak English does she speak English እንግሊዘኛ ታወራለች እንዴ so ስትመልሱ ምን yes ትሉና ስለማን ነው እያወራችሁ ያላችሁት ስለሷ አይደለ yes she በምንድን ነው የጠየቃችሁት በdoes so yes she does yes she does ማታወራ ከሆነ ደግሞ no she doesn't no she doesn't አታወራም በቃ so በተጠየቃችሁት በዱ ከሆነ በዱ ትመልሳላችሁ በዳዝ ከሆነ ደግሞ በዳዝ መመለስ ግን ደግሞ ከዚህ በኋላ የምንሄደው ቆንጆ ወደ ሆኑ ፕራክቲስ ኤክሰርሳይሶችን ይሆናል ወይም መለማመጃ ጥያቄዎችን ነው so መረዳታችሁን ለማወቅና ቼክ ለማድረግ ከኔ ጋር አብራችሁ ትሰራችኋላችሁ እነሱ ማለት ነው እንሂድ ናው እነዚህ ናቸው እነዚህም በስትክክል ከኔ በፊት ከሰራችኋቸው በጣም ደስተኛ ነኝ ኦኬ ጥሩ ላይ ናቸው ማለት ነው ሶ እንጀምር የመጀመሪያዎቹ 3 ጥያቄዎች ፖዚቲቭ ይላሉ ሶ ምንድነው የምናደርገው I take she does we enjoy አለን ሶ ሰብጀክቱ ተቀይሯል እነሱም ምን እንደሚሆኑ እናያለን ማለት ነው ለምሳሌ I take he ብለን ምን ይሆናል ቅደሙ እስቲ take የነበረችው ትቀየራለች አትቀየርም yes he takes ካላችሁ ልክ ናችሁ he takes s ጨምረንበት ማለት ነው ኦኬ ሁለተኛው she does ከዛ we ብለን ምን እንላለን ለዊ ደግሞ good we do እንዳላችሁ አልጠራጠርም ኦኬ we do does የነበረችው do ሆነች ማለት ነው ሶስተኛው ደግሞ we enjoy ካልን she ብለን ምን እንላለን we enjoy ካልን she good ሰምቻችኋለሁ ባትነግሩኝም ሰምቻችኋለሁ enjoys እንዳላችሁ ማለት ነው ኦኬ she enjoys ኦኬ እነዚህ ሶስቱ ጨርሳችኋል ወደ ኔጌቲቭ እንሂድ አሁን ደግሞ ኔጌቲቭ ነው የምታደርጓቸው ባሉበት ሆኖ ግን ወደ ኔጌቲቭ መቀየር ማለት ነው ለምሳሌ መጀመሪያው they study የነበረው ኔጌቲቭ ስታደርጉት አያጠኑም ስትሉ ምን ትላላችሁ they study ምን ይሆናል don't lose it doesn't አስቡ ኦኬ እየሰማችሁ ነው እንዳልኳችሁ በደንብ እየሰማችሁ ነው they don't study don't ይወስዳል they ማለት ነው they don't study he sings የነበረውስ he sings ይዘፍናል ማለት ነው so አይዘፍንም በሉ እስቲ ኦኬ doesn't ተሰማኝ ልበል doesn't
sing he doesn't sing አይዘፍንም ኦኬ he ስለሆነ doesn't ወሰደ ኔጌቲቭ ላይ ማለት ነው now የመጨረሻዎቹ set of questions የሚሆኑት ወደ questions መቀየር ነው የተሰጡን ኦኬ ለምሳሌ 6 ቁጥር she wants to buy a new phone አዲስ ስልክ መግዛት ትፈልጋለች ይላል ይሄን እስቲ ወደ ጥያቄ ቀይሩልኝ አዲስ ስልክ መግዛት ትፈልጋለች እንዴ ብላችሁ ሶ ጥያቄ ስንጠይቅ ልብ በሉ መጀመሪያ ማምጣት ያለብን እነማን ናቸው ወይ ዱ ነው ወይ ዳዝ እየመረጣችሁ ማለት ነው ሶ ዱ መሄድበት ሰብጀክቶች አሉ ዳዝ መሄድበት ደግሞ ቃላቶች አሉ የየራሳቸው ጥቅም አላቸው ሶ እዚህ ላይ ምን ልጠቀም ሺ ነው ሶ ዱ ሺ ብዬ ልጀምር ዳዝ ሺ good does she want to buy a new phone እያላችሁ ትቀጥሉታላችሁ ማለት ነው does she want to buy a new phone she ስለሆነ does ጨመርኩበት ከፊት ማለት ነው does she want to buy a new phone እሺ ሰባተኛው የመጨረሻው they sell books online መጽሐፍ ይሸጣሉ እያልኩ ነው ኦንላይን መጽሐፍቶችን ይሸጣሉ እንዴ ብላችሁ ጠይቁኝ እስቲ okay so does sound this time do ነው የምጠቀመው ማለት ነው do they sell books online ብላችሁ መጠየቅ ማለት ነው do they sell books online does she want to buy a new phone በጣም ቀላል ናው ከዚህ ቀጥሎ ግን የምትሰሯቸውን ጥፋቶች እነማን እንደሆኑ ስትናገሩ በተለይ ደግሞ ከብዙዎቻችሁ የምሰማውን ችግር እነግራችኋለሁ ናው አብዛኞቻችሁ የምትሰሯቸውን ጥፋቶች በአራት ካቴጎሪ ከፋፍዬ አምጥቼላችኋለሁ እያንዳንዱን እያየን እያስተካከልን እንሄዳለን ኦኬ ከኔ ለምሳሌ የመጀመሪያው ብዙዎቻችን የምንሰራቸው ጥፋቶች የቴንስ ጥፋት ቴንሱን አለመጠበቅ ትክክለኛ ቴንስ አለመጠቀም ለምሳሌ እዚህ ላይ እንደምታዩት I am living in Tokyo ልክ ነው አይደለም ይሄ ፐርማነንት ሲቹዌሽን ስለሆነ በፕሬዘንት ሲምፕል ነው የምንናገረው ማለት ነው continuous ነው የተጻፈው እዚህ ጋር living ምናምን ing ጨምረ ሶ ትክክለኛው ምን ይሆናል እቺ ትጠፋና I live ቀረብ ላድርግላችሁና I live ብቻ እንላለን I live in Tokyo ቶኪዮ ውስጥ እኖራለሁ ማለት ነው ሁለተኛው set of mistakes ወይም ደግሞ ጥፋቶች ደግሞ ምንድነው የቨርብ ፎርም አጠብቁ verb form ማለት ነው ኤስ መጨመር ያለባችሁ ላይ አትጨምሩም ኤስ መጨመር ሳይኖርባችሁ ሲቀር ደግሞ ትጨምራላችሁ ሶ ግራ ማጋባት ማለት ነው መቼ ነው ኤስ ምን ጨምረው መቼ ነው ማን ጨምረው የሚለውን ግራ ማጋባት ለምሳሌ we likes to travel ይሄ ልክ አይደለም ምክንያቱም we ብለን like ነው የምንለው ምክንያቱም ለዊ ኤስ አንጨምርም ማለት ነው we like to travel ብቻ ይሆናል ሁለተኛው they doesn't eat vegetables ይሄም ልክ አይደለም ኔጌቲቭ ሲሆን they ማን ነው የሚወስደው doesn't ሳይሆን don't so they don't eat vegetables ካላችሁ ፐርፌክት ናት በቃ እቺ በጣም አሪፍ ሶስተኛው ደግሞ do she speak english ይሄም አይመጣውም አይደለ she ብለን do አንጠቀም so እዚች ጋር ምንድነው ማስተካከል ያለብን doን ታወጡና ትክክለኛው does okay so does she speak english እንግሊዘኛ ታወራለች ብላችሁ መጠየቅ መብታችሁ ነው ቀጥለን ደግሞ አንዳንዴ ቴንሱን ትክክል ሆናችሁ ኤስ አጨማመራችሁ ወይም ደግሞ verb formun ትክክል ሆናችሁ ስፔሊንግ ላይ የምትሳሳቱ ሰዎች አላችሁ ስትጽፏት ማለት ነው ጫፍ ላይ ደርሳችሁ እየተሳሳታችሁ ነው ለምሳሌ እዚህ ጋር she tries to save money ስንለው እኮ ትክክል ነው ሲጻፍ ግን tries እንደዚህ ሳይሆን የሚጻፈው T R I E S ይሆናል ማለት ነው ኦኬ tries y1 አጥፍተን IAS መጨመር ማለት ነው she tries to save money ካላችሁ ፐርፌክት ቁጭ አደረጋችሁት ማለት ነው ቀጥለን ደግሞ የመጨረሻው በተለይ አበሾች ልብ በሉ ብዙ ጊዜ እንሳሳታለን ስንጠይቅ ጥያቄ missing word እዚህ ጋር do does የሚሉትን አንጠቀማቸውም ብዙ ጊዜ ለምን እንደሆነ አላውቅም ለምሳሌ ስንት ሰዓት ነው የምትጨርሰው ስራ ስትሉ what time you finish work ብላችሁ ትጠይቃላችሁ ይሄ ትክክል አይደለም እዚች ላይ what time do መግባት አለባት ኦኬ what time do you finish work so do ሆነች does መቼ መረሳት የለበትም እንግዲህ ስለ ፕሬዘንት ሲምፕል ጨረስን ማለት ነው ቀጥሎ የምናየው ጀስት ማጠቃለያ ይሆናል ሰመራይዝ አደርግላችኋለሁ እስካሁን ያወራነው ኦኬ ሶ ለማጠቃለል ያክል ፕሬዘንት ሲምፕል የምንጠቀመው ሜይንሊ ለአራት ነገሮች ነው
አንደኛው ቋሚ ስለሆኑ ወይም ፐርማነንት ስለሆኑ ነገሮች ስናወራ I live in አዲስ ለምሳሌ እኔ። ሁለተኛው ደግሞ ሩቲንስ ወይም ልማዶች ስናወራ ለምሳሌ I wake up at 12 ሰዓት እነሳለሁ። ሶስተኛው ፋክትስ እውነታዎችን ስናወራ ለምሳሌ water boils at 100 degrees Celsius ውሃ 100 ዲግሪ ሴልሺየስ ላይ ይፈላል እያልኩ ነው። ይሄ እውነታ ነው ፋክትስ። አራተኛውና የመጨረሻው ደግሞ አንድ ነገር በምን ያክል ድግግሞሽ እንደሚደረግ ስንናገር ለምሳሌ she always calls me ሁልጊዜ እሷ ትደውልልኛለች እያልኩ ነው። ሶ ፍሪኩዌንሲ ወርድስ በዛ መሃል አይተናል። ግን እዚህ ስክሪን ላይ እንደምታዩት እነዚህ ሶስቱን እንዴት እንደምታረጉት ካወቃችሁ ለምሳሌ እዚህ ጋር ፖዚቲቭ አለ፣ ኔጌቲቭ አለ እዚህ ጋር፣ ከዛ ደግሞ ጥያቄ። ለምሳሌ ኬንያ ይኖራሉ ስንል they live in Kenya፣ ኬንያ አይኖሩም ስንል they don't live in Kenya፣ ኬንያ ይኖራሉ እንዴ ብለን ስንጠይቅ ደግሞ do they live in Kenya። ሶ ከነዚህ ከአንዱ ወደ አንዱ ከሌላኛው ወደ ሌላኛው እንዴት መቀየር እንዳለባችሁ ባይምሯችሁ በራሳችሁ መለማመድ አለባችሁ። ትልቁ ጎል እሱ ነው ማለት ነው። እንደዛ ከቻላችሁ ማን ከማን ጋር ይመጣል he she it ማንን ይወስዳሉ ብላችሁ በደንብ ካያችሁ ችላችሁታል ማለት ነው ፕሬዘንት ሲምፕል። ሶ እንደዚህ አይነት አጫጭር ኖቶችን ደግሞ በፒዲኤፍ መልክ ማግኘት የምፈልጉ ከሆነ ስክሪን ላይ እንዳያችሁት እዚህ ቴሌግራም ቻናል ላይ ትፈልጉኛላችሁ ronk_english ኤንድ ደግሞ ተመሳሳይ እንደዚህ የቴንስ ወይም የግራመር ቪዲዮዎች ከተመቻችሁ ዛሬ የሰራሁትና በደንብ ገብቶኛል ካላችሁ ከስር የልብ ኢሞጂ ምልክት ከተዋችሁልኝ እነዚህ አይነት ቪዲዮዎችን መስራቴን እንቀጥላለሁ ማለት ነው። I see you next time። ካሁን በኋላ በቃ በደንብ አድርገን ግራመር ከመሰረቱ እያየን እንሄዳለን ከኔ ጋር። አይዟችሁ፣ አይጋችሁ። ቴክ ኬር ጋይስ።